ከጎንደር የባህል ቡድን እንዲሁም ዩኒክ ሰርፕራይዝ ጋር ተዘጋጅተን ዶክተር አብይን ለመቀበል እየገባን ነው። እስከ መጨረሻው ያለውን ድባብ ተከታተሉ። የራሳችን ሰው ማክበር ይልመድብን። ስራቸውን ክርስትና ፕሮግራም ነበራቸው ጥለው ነው የመጡ። እንደዚህ አይነት ለወገናቸውን የሚያከብሩ ሰዎች ደግሞ ክበሩልን ብለናል። እንገባለን ወደ ሁሉንም ነገር በየቦታው ያስተባበርኩ ነው። እንግዲህ ይዣቸው እየሄድኩ ያለሁት እንደምታዩን ስልክ እየደወልኩ ነው። የሚመጣ የኬክ የተለያዩ አበባዎች ፕሮግራም ነበረ። ከዛ ቦታ ማዘጋጀት ነበረብኝ። ሎኬሽን እንደዚህ አስተባበርኩ። ከዛም የነሱን አቋቋም ካሰናዳው ኬክ አበባ የሚሰጠውን ካዘጋጀው በኋላ ትንሽ ቪዲዮ ሰራው። እንግዲህ ዶክተር አብይ ታደሰ እንኳን ወደ ሀገር በሰላም መጣ ልንለው ጎንደር ዩኒቨርሲቲ ውስጥ ተገኝተናል። ዩኒክ ሰርፕራይዞች አሉ። የጎንደር ባህል ማዕከሎች አብረውን አሉ። እኔ ወንድማችሁ አስኔ ጎትንገስ ነኝ። አቀባበሉ ምን ይመስላል? እስከ መጨረሻው አብራችሁ ነው። ይህ ንጉሳዊ አቀባበል እንግዲህ ጎንደር ከተማ ለመጀመሪያ ጊዜ ነው ከመንግስት አመራሮች ውጭ ሲደረግ። የባህል ማዕከሉን ባለሙያዎች አስገድጄን ይዣቸው የመጣሁት ዶክተር አብይ እንግዲህ ታጅቦ ነው በዚህ መልኩ የወረደው። በጣም የሚያኮራን ወንድማችን ነው። ለብዙ ህፃናት መፍትሄ የሰጠ ወንድማችን ነው። ከዛም እንግዲህ መቆም ነበረበት። ንጉሱም ከተናገረ በኋላ ኬኩ ተሰጠው፣ አበባው ተሰጠው። ከዛ በጣም ነው የምናመሰግነው። ክበርልን ብለናል። በጣም ደስ ብሎኛል። ቻስኔ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ እንደዚህ አይነት ቆንጆ አቀባበል ስለተቀበላችሁኝ። እንግዲህ ብዙ እናልም ነበረ፣ ብዙ እናስብ ነበረ። ነገሮች አንዳንዴ አይሞሉም፣ አንዳንዴ ደግሞ ይሆናሉ። መሀል ላይ ደግሞ አንዳንድ ነገሮች ያጋጥማሉ። ብዙ ማስበው ነገር ነበረ። እንዳጋጣሚ ሆኖ ግን ከጎንደር ዩኒቨርሲቲ ሆስፒታል አመራሮች እንዲሁም ደግሞ ዩኒቨርሲቲው ፕሬዚዳንት ዶክተር አስራት ጋር በጣም ብዙ ጊዜ ነበር የምንነጋገረው የምንመካከረው እና ይሄ ነገር ማድረግ እንዳለብኝ በፊት ነበረ ማውቀው። ነገር ግን እንደነገርኩ ትንሽ ነገሮች ካለመገጣጠማቸው አንጻር ከኔም ካለብኝ የስራ ፐርሰናል ህይወት አንጻር ጋር ስፔሲፊክ የሆነ ታይም አልመጣልኝም ነበር። ነገር ግን አሁን እኔም ገፍቼ እነሱም ገፍተው የግድ ይህን ነገር መስራት አለብን። በጣም ከፍተኛ ወረፋ ነው ያለው። የሚገርም አሁን ራሱ ቁጭ ብዬ የማየውን ብዛት ሰው ታያለና ከፍተኛ የሆነ ፍላጎት አለ። ከፍተኛ የሆነ ህጻናት አሉ በጣም መታከም የሚገባቸው። በጣም እኔ ራሱ አሁን እንኳን እያከምኩ እንኳን ወደ 40 ምናምን ህጻናት አካባቢ አይቻለሁ። ሰርጀሪ ሊሰራላችሁ አሁን ራሱ የወሰንኩላቸው። ገና እንቀጥላለን። በዚህ ልክ ነው እንግዲህ ልጆች የሚሰቃዩት የሚታፈኑት የሚያንኮራፉት። እና ይሄ ደግሞ በጣም አስቀያሚ እውነትን መናገር አስቀያሚ ችግር ነውና ስፔሻሊ ልጅ ያለው ሰው ደግሞ ሞር ይረዳዋል ይሄን ነገርና እንቅልፍ ማጣት ከባድ ነው በልጆች። ለጎንደር ልጆች ጎንደር ማለት ሀገሬ ነው፣ የተወለድኩበት ነው፣ ያደግኩበት ነው፣ የወረቅንበት ነው። ፕሮፌሰር ኃይለ ገሪማ ያሉት ነገር ትዝ ይለኛል። በየቦታው እየዞርን ባንገረብ እየዞርን ሚጥሚጣ ሚጫ ሚጮ እየበላን ብዙ ነገር እያደረገን አገዳ እየቀነጠስን የሰው አገዳ እየቀነጠስን ውስጣን እየበላን እንደዛ ያደግንበት በየቦታዎቹ በትናንሽ ኮሬዎች ወንዞች እየዋኘን ያደግንባት ሀገሬ ናት። ገና ከነገ ወዲህ ከዚህ በኋላም ብዙ ስራ እንሰራለን ብዬ አስባለሁ። ገና ነው፣ ምንም አልተጀመረም። እኔም ወጣት ነኝ፣ ብዙ አላረጀሁም ማለት ነው። ስለዚህ ገና ልጅ ነን እና ብዙ እንሰራለን። ሀገራችን ለከተማችንም ብዙ እናደርጋለን። እግዚአብሔር እድሜና ጤና ይስጠን። ጎንደር እንግዲህ በልጆቿ እናኮራታለን ብዬ አስባለሁ። በዛ ውስጥ እናንተም አንዶቹ ናችሁ። ስለተቀበላችሁ በዚህ መልኩ ደግሞ አንተንም እግዚአብሔር ቴንክ ዩ ሶ ማች እሺ ቴንክ ዩ ኔጌ በጣም ማመሰግን። ወይኔ ወይ ኧረ ተው በጌታ ወይ አያችሁ አይደል? ጎንደር ማለት እንደዚህ ነው የሚቀበላችሁ። ጉልበት ስሞ ማለት ነው። በጣም ቴንክ ዩ ሶ ማች ኔጌ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።